ሰላም እንዴት አላችሁ? ውድ የሴፍ ስፖርት የዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንግዲህ ከኢንተርናሽናል ብሬክ በኋላ ተወዳጁ የእንግሊዝ ፕሪሚየር ሊግ ተመልሷል። ዛሬ ቅዳሜና ነገ የሚካሄድ ይሆናል። ዛሬ ቅዳሜ ሰዓት ተኩል ላይ በተርፍ ሙር ስቴዲየም እንግዲህ በርንሊ ቸልሲን በማስተናገድ ይጀምራል። ከዛ በመቀጠል ሊቨርፑል ምሽት 12 ሰዓት ላይ ኖቲንግሃም ፎረስትን ያስተናግዳል። በጣም ብዙ ጨዋታዎች ይካሄዳሉ ዛሬ። ከነዚህም አንዱ እንግዲህ በዚህኛው የውድድር ዓመት ለአርሰናል የዋንጫ ግስጋሴ ትልቅ ስጋት ይሆናል ተብሎ የሚታሰበው ማንቸስተር ሲቲ በሴንት ጄምስ ፓርክ እንግዲህ ከኒውካስል ጋር ጨዋታውን የሚያደርግ ይሆናል። በዋናነት እንግዲህ ላነሳው የሚፈልገው ጉዳይ ምንድነው? የታላቁ የሰሜን ለንደን ደርቢ አርሰናል በኤምሬትስ እንግዲህ ቶተንሃምን የሚያስተናግድበት ጨዋታ ነው። ይህን ጨዋታ እንግዲህ ለአርሰናል ትልቅ ፈተና ይሆናል ተብሎ የሚታሰበው አንዱ ጨዋታ ነው። በተለይ ደግሞ ሲቲ ዛሬ ምሽት ኒውካስልን የሚያሸንፍ ከሆነ እንግዲህ አርሰናል ቶተንሃምን የማሸነፍ ግዴታ ውስጥ ሆኖ ነገ ይጫወታል ማለት ነው። ትልቅ ተፎካካሪ ይሆናል ተብሎ በዚህ ዓመት ከሚታሰቡት ሁለቱ እንግዲህ ማንቸስተር ሲቲ እና አርሰናል ሁለቱም በአንድ ነገር ላይ ጥገኛ ይመስሉኛል። አንደኛው ያው አርሰናል ብዙ ጊዜ እንደሚታቸው የቆመ ኳስ ጥገኛ ነው ተብሎ እየሆነም እያየን እንገኛለን። ለዚህ ለቆመ ኳስ ደግሞ ዋና አክተሩ ጋብሪኤል ማጋሊሽ ነው። እሱም እንግዲህ ባለፈው ከሴኔጋል ጋር ለብሔራዊ ቡድኑ ሲጫወት ከብራዚል ከሴኔጋል ጋር ባደረጉት ጨዋታ ላይ ጉዳት አስተናግዶ እንግዲህ ከአንድ ወር እስከ 2 ወር ድረስ ላይኖር እንደሚችል ተረጋግጧል። በዚህ መሃል እንግዲህ ከ14 ያላነሱ ጨዋታዎች እንደሚያልፉት እንግዲህ ይፋ ሆኗል። ይሄ ደግሞ ለአርሰናል ቀላል ጉዳት አይደለም። ያው ተጫዋቹ ካለው ጥቅም አንፃር በመከላከልም በማጥቃትም ያለውን ጥቅም የምናውቀው ነው። ሁለተኛው ደግሞ እንግዲህ ማንቸስተር ሲቲ ነው። ማንቸስተር ሲቲ እንግዲህ ጎል አግቢያቸው ኤርሊንግ ብራውት ሃላንድ እንግዲህ እሱ ላይ ጥገኛ እንደሆኑ እያየን እንገኛለን። ማለትም ከስኳዱ እንግዲህ እሱ በርቀት ነው ጎል አግቢነቱን ሚና እየተወጣ ያለው። ከአርሰናል መልካሙ ዜና የሆነው ነገር ምንድነው? ማርቲን ኦዴጋርድ ጨዋታው ላይ ወይም እዚህ የደርቢው ጨዋታ ላይ ሊገኝ የሚችልበት እድል እንዳለ ይፋ ሆኗል። ይህ ከሆነ እንግዲህ አርሰናል ሴት ፒስ ላይ ያለውን ጥገኝነት ሊያስተካክል የሚችልበት እና በኦፕን ፕሌይ ጎል ሊያገባ የሚችልበት እድል እንዳለ ያመለክታል። ያው አምበሎ ኦዴጋርድ በጣም ክሬቲቭ የሆነ ተጫዋች መሆኑ ይታወቃል። እሱም ብቻ ሳይሆን እንግዲህ እንደነ ቪክቶር ዮኬሬሽ፣ ኖኒ ማዱዌኬ የመሳሰሉ ተጫዋቾች በደርቢው ጨዋታ ላይ ሊገኙ የሚችሉበት እድል እንዳለ ነው እንግዲህ መረጃዎች የሚያመለክቱት። ሌላው እና ዋናው ጉዳይ እንግዲህ ባለፈው ማይክል አርቴታ ስለ ፒየሮ ሂንካፔ የተናገረው ጉዳይ ነው። እሱም ምንድነው? የአርሰናል ደጋፊዎች ፒየሮ ሂንካፔን በእርግጠኝነት ይወዱታል ሲል ተደምጧል። ይሄ ደግሞ እንግዲህ ተጫዋቹ አሰልጣኙ በተጫዋቹ ያለውን እምነት ነው የሚያሳየው። በመከላከሉ የጋብሪኤል ማጋሊሽን ቦታ ሊሸፍን ቢችል እንኳን በማጥቃቱና ሴት ፒስ ላይ ያለውን የበላይነት ለማስቀጠል ግን አርሰናል በጋብሪኤል ማጋሊሽ እንደሚጎዳ ምንም ጥርጥር የለውም። ሌላውና ዋናው ጉዳይ እንግዲህ በደርቢው ጨዋታ ላይ የዳኛው ጉዳይ ነው፣ የማይክል ኦሊቨር ጉዳይ ነውና ማይክል ኦሊቨር እንግዲህ ከዚህ በፊት ከአርሰናል ጋር ያደረጋቸውን አንዳንድ ነገሮች የምናስታውሰው ይመስለኛል። እንግዲህ አንዱ ትልቅ ለአርሰናል ደጋፊዎች እንግዲህ ትልቁ ስጋት እንግዲህ ዳኛው ነው። ከዛ በተረፈ አርሰናል ቶተንሃምን እንግዲህ ያሸንፋል የሜዳውን አድቫንቴጅ ተጠቅሞ። በጉዳትም ቢሆን እንግዲህ ቶተንሃም ከአርሰናል በላይ ብዙ ተጫዋቾች የተጎዱበት ክለብ ስለሆነ ይሄን ጨዋታ እንግዲህ አርሰናል ያሸንፋል ወይም ደግሞ የማሸነፍ አድቫንቴጁ ወደ አርሰናል ነው የሚያመዝነው። በተረፈ እንግዲህ ስላዳመጣችሁኝ አመሰግናለሁ። እንግዲህ ይህ የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ በማድረግ እና እንግዲህ እናንተንም ሀሳብ እንግዲህ በተለይ በደርቢው ጨዋታ ላይ ያላችሁንም ሀሳብ በኮሜንት ሀሳባችሁን እንድትገልጹልኝ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን።